ከኔ ነው እንዳያረገሽው በእጂና አስተናግጂ። አለቃ የመውለጃ ጊዜ ደርሶ ነበርና አንዳንድ ነገር ማዘጋጅበትን ከቀጣይ ወር ደሞዜ ላይ እንድትሰጠኝ ነበር። ምን ከኔ ነው እንዳያረገሽው በእጂና አስተናግጂ። የምን ብር ነው የምትለው? እጅ ከዚህ እናት ነይ እስቲ። ምን ሆነሽ ነው የምታለቅሽው? መውለጃ ቀን ይደርሷል። ቤቴ ደግሞ ባዶ ነው። ቆይ አንዴ። እንዴ አሬ ይበዛብኛል። ግዴለሽም ተቀበይ። ግን ለምንድን ነው ይሄን ሁሉ ለታ የምትይልኝ? ሰሞኑን ለስራ ከአዲስ አበባ ወጥቼ ነበር። ይገርምሻል መኪናዬ ሰውም ጋራጅም የሌለበት አጉል ቦታ ላይ ተበላሸችብኝ። ብዙ ሰዎችን እንዲረዱኝ ስጠይቅ አለፉኝ። አንድ ሰው ግን መጥቶ መኪናዬን ሰራልኝ። ስለሰራልኝ እንደ ምስጋና ብር ልሰጠው ብሞክርም ብሩን ከኔ ይልቅ በጣም ለሚያስፈልገው ለተቸገረ ሰው ስጪ ብሎኝ ሄደ እና ዛሬ ላንቺ በጣም የሚያስፈልግሽ ይመስለኛል። እሱ ነው ባለቤትሽ? መኪናዬን የሰራልኝ ልጅ እሱ ነው። በእውነት በጣም አመስግኝልኝ። ደግነት መልሶ ይከፍላል በዩ